በህጋዊ ስሜ ቤተልሔም እረባክሽ ሜካፕ እንዴት እንደምሰራ አሳይ ያላችሁ nobody has ever called me that. I'm going to show you step by step. በዚህ ዓመት መጨረሻ ሜካፕ መስራት አልችልም ስትሉ እንዳልሰማ ትግስት ይጠይቃል። ዝም ብዬ ከእንቅልፌ እነሳ ሜካፕ ሰሪ ሆኜ አይደለም የተነሳሁት። ፕራክቲስ እንቻ እንደማጠንከር አድርጋችሁ አስቡት። ይሄ የመጀመሪያ ስቴፕ ነው። ስኪን ኬር ሩቲኔን ኦልሬዲ ጨርሻለሁ። this is moisturized. በደረቅ ፊታችሁ በውሃ በታጠበ ፊታችሁ ሜካፕ የምታደርጉ ሰዎች ፈጣሪን ፍሩ። ሌላ ምለው ነገር የለም። ኔክስት ስቴፕ ፕራይመር። አንደኛ ለሎንጀቪቲ ረጅም ጊዜ ለመቆየት፣ ሁለተኛ ፍሎለስ እንዲመስል ወይም ደግሞ የተለያየ ባምፕ ካላችሁ ፖሮቻችሁ ለምሳሌ ቀዳዳችሁ እንደየቆዳችን እንደየኒዳችን የሚያስፈልገንን ፕራይመር እንጠቀማለን። እኔ እልፍን የምወደው ምክንያት አንደኛ ረጅም ቀኑን ሙሉ አሁን ዛሬ ጠዋት ነው የምሰራው ማታ ላይ ምን እንደሚመስል አሳያችኋለሁ። ቀኑን ሙሉ ያቆይልኛል። በዛ ላይ ደግሞ it's affordable. I did 2 pumps, okay? even እኔ dry skin ቢሆንም እዚህ አካባቢ naturally oily የምሆንባቸው ኤሪያዎች ናቸው። እነዛ ኤሪያዎች ላይ ነው ማተኩረው። ሻይን ታረጋለች። ከዛ ምሮ ምናደርገው ወዲያውኑ ፋውንዴሽን ምናደርገው አይደለም። ሪላክስ okay? ሳይ ደረቅ ወይም ሳይስ ፋውንዴሽን ስናደርግ ምን ሀፕን ያደርጋል መሰላችሁ? ፋውንዴሽናችን መከፋፈት ይጀምራል። በኋላ ላይ ታዩታላችሁ። እዚህ ጋር ቀዳዳ ያለባችሁ they don't let their primer sit down. እንደደረቀ እንዴት ነው የምናውቀው? መጣበቅ ነገር ሲሆን this is how you know. ሜካፕ አርቲስቶች የተለያየ ስቴፕ ይጠቀማሉ። እኔ ፉል ፌስ like full beat መጀመሪያ ፋውንዴሽን ነው የማደርገው። 2 ፋውንዴሽን ያለኝ የሰመር እና የዊንተር። why? because I am different colors. I prefer a brush. why? because foundation sponge ተጠቀሙ። ስፖንጅ ምን ያደርጋል? ምን ራሱ የስፖንጅ ስራ መምጣት። I want full coverage. what I would do is 2 ፓምፕ ብቻ ጀምራለሁ። በ2 ፓምፕ ብቻ distribute evenly ፊቴ ላይ። በተለይ ደግሞ ዳርክ ማርኮች ያሉበት ቦታዎች ላይ ፎከስ አደርገዋለሁ። ታዲያ እንዲህ አይደለም መጎትተው ታብ ይህንን አካባቢ አትርሱ። ይህንን አካባቢ በደንብ ብሌንድ አደርገዋለሁ። እንደምታዩት ትንሽ ቆዳዬ ራይት ከዚህ ደከደረቴ ይጠቁራል። ፋውንዴሽኔ ግን ካም ዳውን። ኮንሲለሪን የማስቀመጣቸው ቦታ ናቹራሊ ፀሐይ ወይም ብርሃን ፊቴን የሚነካቸው ቦታዎች ላይ ነው። እዚህ ጋራ በጣም ላይትሊ አፍንጫዬን ብዙ ኮንቱር አላረግም እኔ just እና ፕሬፈረንስ ነው። እዚህ ጋራ እንደን እዚህ አገጬ ጋራ ትንሽዬ ግንባሬ ጋራ አረጋለሁ። ይሄን ብዙ ጊዜ ሰዎች የሚያደርጉት ግንባራቸውን ለማሳነስ ነው። ለሜቢ 30 ሰከንድ ፉል ከቨሬጅ የሆነ ሜካፕ ስለምንፈልግ ይሄ ኖርማሊ ኩክ ማረጋው አይደለም። ዛሬ ትንሽዬ ብራሽ ወስድና በተለይ እዚህ ስር ያለውን ነገር ለማዳረስ ሞክራለሁ። በስፖንጅ ከመግባቴ በፊት በብራሽ ነው የምጠቀመው። ቅድም እንዳልኳችሁ ስፖንጅ ፕሮዳክቱን ይወስድብኛል። እኔ ደግሞ ፕሮዳክቱን እንዲወስድብኝ አልፈልግም። ስለዚህ በብራሽ መጀመሪያ ላይ እንደዚህ ካዳረስኩ በኋላ እዚህ ጋራ ትንሽ ስካልፕ አደርጋለሁ። ፊቴ ትንሽ እንዲል ስለፈለኩኝ እዚህ ጋራ ትንሽ ወደ ላይ አወጣታለሁ። እቺን መስመር ማለት ነው። ታያቻል? እዚህ ጋር አቆማለሁ። ከዛ የተረፈውን ደግሞ እዚህ ላይ አይኔ ላይ አደርጋለሁ። ልክ እንደ ፕራይመር ነው የምጠቀመው ማለት ነው። የኛውንም ሳይድ እንደዛ አድርጌ ይመለሳለሁ። ይሄ ላይን ይታያችኋል አይደለ? እሱ ላይን እንዳይኖር በስፖንጅ እንደዚህ ፍላት በሆነች ስፖንጅ አማዞን ላይ እሱን ማግኘት ትችላላችሁ። እንዲህ ታፕ አድርጌ መስመሯ እንድትጠፋ አደርጋለሁ። እዚህ ጋራ ብላልቻ እሷን ነው የምፈልገው። አፍንጫችንን ብሌንድ እናደርጋለን። ጎርጅ this is the orange one እሱን ነው የምጠቀመው። ኖርማሊ አይታችሁኛል። እዚህ ጋራ ነው አፕላይ ማድረገው። ዛሬ ትንሽ እንዳይበዛብኝ እጄ ላይ እንደዚህ አድርጌው ሙሉን አልወስደውም። ጋራ ነው አፕላይ ማድረገው። ከዚህ ስስቅ እላይ እሷ ላይ ታች ድራግ አላረጋትም። እዛው ጋራ ከዛች መስመሯ ጋራ እንዲሄድ አድርጌ
ወደ ላይ ትንሽ ከፍ አረጋታለሁ። ማምብራሽ ወስጄ ተመልሼ እዚህ ጋራ እንዲ ታብታብ አረጋለሁ። ለምን እንዲ ወደ ላይ ወደታች ስል መስመር አውጥቶ ከሆነ በኋላ ላይ እንደዛ ሆኖ እንዲደርቅ ስለማንፈልግ እንዲ ታብታብ አረግና ሰቲንግ ፓውደሪን እዚህ ላይ አስቀምጥና እንዲ አድርጌ ወስድ እጄ ላይ ትንሽ አራግፋለሁ ኤክስትራ እንዳይኖር። ከዛ በኋላ እዚህ ስር ያውኑ ለውጥ ታያላችሁ። ያልተደረገበት ሳይድ እና ፓውደር የተደረገበትን ሳይድ እዩ። ይሄ እስከ ነገ ራሱ ልታገኙ ትችላላችሁ። እኔ ለሙሽሮች ሜካፕ ስሰራ ድሮ they used to say like በነጋታው ራሱ አየዋለሁ you know ስንፍና አንዳንዴ ያናጥበው በነጋታው ራሱ ታዩታላችሁ። ይሄ ሜካፕ አይንቀሳቀስም። liquid contour I don't like it አያምርም እኔ ላይ with the same setting powder የተረፈውን ቦታ ሴት አደርጋለሁ። በተለይ ኦይል ፕሮን መሆንባቸው ኤሪያዎች ላይ እንዳይንቀሳቀስ ነው ባለበት ምናስረው። ሉጣ ይላል ላምልጥ and you're like no thank you። በተለይ እዚህ ቦን እዚህ ጋራ በጣም ኦይል ይሆናል። እሱን በደንብ ኮንቶር እንግዲህ እንደምታዩት ጎድጓዳ ሆኗል። ምን ያህል እንደምወደው እንድታውቁ። አውተር ኮርነርስ ላይ ነው ፎከስ ማድረገው። ኦልሬዲ ናቹራሊ እንደምታዩት እዚህ ጋራ ስካልፕ ስላደረኩት እዚህ ጋራ ጎድጓዳ ነገር አለ። ስቲል ሻርፕ ላይን አለች እዚህ ጋራ። እንዴት እንደማስተካክላት አሳያችኋለሁ። ቀምነው ፋውንዴሽን ብራሽ እቺ ላይን እዚህ ጋራ ያለችዋን ላይን አስተካክላታለሁ። ዝም ብዬ ላዩ ላይ በፋውንዴሽን ብራሹ ሲሄድ ብለር እያደረገ ይሄዳል። አኩት ብራሽ ቅድም ያሳያችሁ ቦታ ላይ ካደረኩኝ በኋላ ነው የምጠቀመው። ብራሽ አደርጋለሁ ሁለቱንም ሳይድ እሞላለሁ። ጫፏን ብቻ I add my spray ይደርቅ ድረስ ሊት ሳይደርቅ በፊት እዛው ጋራ እንደዚህ አይነት ስፖንጃችን ተጠቅመን ወደ ውስጥ ወደ ቆዳችን እንዲገባ ማለት ነው። እንዲ ታብ እናደርገዋለን። this is the first step big step። ከዛ በኋላ አይኔን ሰራለሁኝ ላሽን ሰራለሁኝ and then I'll be back. This is the final look. I do guys.